ስላለብኝ እኮ ነው። መቼም ሱሪ ለብሻ አልሄድም። ምን አገባኝ ነኝ? ለምንድን ነው በቁም እያለው የምትቀብሪኝ? ስሞትልሽ አይደርስም እንዴማ? የሞት ደግሞ እዚህ ምን አመጣው? አይ ልብሶቼ ለመውረስ ጓጉተሻል ብዬ ነው። እሺ ካሁን በኋላ ምንም ነገር ነው ማለብስልሽ። እሺ ይሄ ሞት ምናምን የምትይው በቃ እንትን በይው ይሻልሻል። ግን ለዛሬ ብቻ ነው። ካሁን በኋላ ምንም ነገር ነው ማጣይቅሽ። ቃሌ ነው። ይሄንን እንደምታዩ አንገቴ እና ጆሬ ደግሞ እና ወርቅሽ ብትሰጪኝ። ምን ወርቄን? የኔ ወርቅ ምን ይሆንሽ ነው ማዬ? ሲጀመር አንቺ ነሽ ጥፋተኛ። አንቺ እኮ ነሽ ሁለቴ ነገር የምትፈልጊኝ። ኧረ እባክሽ አንቺ ተረጋጊ። አንቺም እባክሽ ስሚያት፣ ተስማሙ። ተያት እባክሽ፣ እሷ ሁሌ እንዲህ ናት። አይ ችግሩ ካንቺ ነው፣ አንቺ ነሽ። እስኪ አንቺ ተናገሪ፣ ማን ጥፋተኛ እኔ ነኝ ወይ እሷ? አዎ ዛሬ ወገን መምረጥ አለብሽ። እኔ በፍጹም ወገን አልመርጥም። ሁለታችሁም ጓደኞቼ ናችሁ። ስለዚህ ተረጋጉ እባካችሁ። እሺ በቃ ተነሽ እንሂድ፣ ማስቲካ እንግዛ። አይ የትም አትሄድም፣ እዚህ ነው የምትሆነው። ትሄዳለች። አትሄድም። ትሄዳለች። አትሄድም። ትሄዳለች። አትሄድም አልኩሽ እኮ። እሺ ቆይ አንድ ጊዜ ተረጋጉ። እሺ አንድ ጊዜ ሄሎ፣ አንቺ ነፃ ነሽ እንዴ? አዲስ ጓደኛ እየፈለኩ ነበር። ደህና ዋላችሁ ማዘር። ጎልዲገር እንዴት ነሽ? ጆሮሽ ነው በለኝ። በስተመጨረሻ በይ ግቢ። እሺ ቆየው እንዴ? ውይ በጣም ውይ። እና ኤክስሽ እንዴት ነው? ያው አሁን ተጣልታችኋል ብዬ ነው አይደል? አዎ ተጣልቷል። ምንድነው የምትይው? መቼም ኤክስ ምናምን የምትለው ፊዚክስ ማትስ ላይ ያለው ኤክስ ነው አይደለ? ይመስለኛል። ያው ማዘር ኤክስ የነበረው ውጤቶቼ ማለት ነው ጠንክሬ በማጥናት ራይት ለማምጣት ወስኛለሁ። ምንድነው? አንቺ ሁሉም ነገር ታውቃለች እንዴ? ስለ ኤክሶችሽ ታውቃለች፣ ስለ ቦይፍሬንድሽ ታውቃለች፣ ብር ስለምትቀበዩ ልጅ ሳይቀር ማለት ነው ታውቃለች እንዴ? ትሰክሻታለሽ? አይ ቀልድ ነው በይኝ። እኔ እኮ ነግሬሻለሁ፣ ከእናቴ ምንም ነገር ነው ማልደብቃት። አታውቂም? እና ስለ ራስሽ እንጂ ስለኔ መች መሰለኝ እንዴ? እኔ ማለት እኮ አንቺ ነሽ ቤስቲ። አይ ህልም ውስጥ ነው ያለሁት። አንቺ መጣጭ የሆንሽ ልጅ። ወይኔ ዳኑ ፎቶ ላነሳች ነው። እስቲ ጠጋቤ ወደ እነሱ ፎቶ። ወይ እሺ። ግን በፊልተር ነው አይደል? ፊልተር? ኧረ አይደለም። ስለዚህ በስናፕቻት ነው። የምን ስናፕቻት ነው የምትዩ? ስናፕቻትም አይደለም ታዲያ ካሜራ ነው። ግን ጸዴ ነው ካሜራ። ይሁን አባቴ ካሜራ ነው። እኔ ፎቶ መነሳት አልወድም። ምን አይገርምህም? እንትን አለብኝ፣ ፎቢያ አለብኝ። የፎቶ ፎቢያ ባይሆን እነሱ ናቸው። የፎቶ ፎቢያ ናቸው እነሱ። አለ እንዴ እንደዛ ነገር? ኦ ሙሽሪት መጣች። ሙሽሪት ያልሻሹፊና ቆመሽ ትቃራታለሽ። እሱን ተይውና አንድ ጥያቄ ልጠይቅሽ። ከኔና ከባልሽ ማንን ነው በጣም አስበልጠሽ የምትወጂው? አንቺ አምሻል እንዴ? ባሌ ነዋ። እኔ እኮ ነኝ አብሮ አደግሽ። አዎ አንቺ አብሮ አደጌ ነሽ፣ እሱ ደግሞ አብሮኛ ያረጃል። ከዛ ደግሞ የልጆች አባት እኮ ነው የሚሆነው። እና እንደዛ ከሆነማ እኔም የክርስትና እናት ሆናለሁ። እሱ የልጅሽ አባት፣ እኔም የልጅሽ እናት። አንቺ ባል ከማንም ጋር አይወዳደርም እንዴ? ባል ማለት እኮ በቃ የቤቱ። አይ በቃሽ፣ ለክደትሽ ምንም ማስተባበያ አያስፈልግም። እሺ
2 ዓመት ለምታውቂ ባልሽ ብለሽ ነው የ20 ዓመት ጓደኛሽን የካድሻት ትሬተር። አንቺ ምን ነው በጣም ቆየሽ እኮ። ውይ በእናትሽ ተይኝ እስኪ በጣም ጨንቆኛል። ምን ተፈጠረ? ዛሬ ከአቤል ጋር ፕሮግራም ነበረንና ከዛ ምንም ለብሰው ቀሚስ የለኝም እና ምን ችግር አለው? የኔ ቀይ ቀሚስ ለብሻልሻ? ወይስ እንኳን ባለፈው ለብሼው ነበር። ስለዚህ በቃ ነጭን ታደርጊያለሽ። ምን ነው እሱንም ለብሰሽው ነበር እንዴ? አይ ሳይሆን ግን ከሱ ጋር መሄድ ጫማና ቦርሳ የለኝም ለዛ ነው። እና ለዚህ ነው የምትጨናነቂው? የኔ አለ እኮ በቃ እነሱን ትለብሻለሻ። እሱ ብቻ አይደለም ያው ፀጉሬ በጣም ተበላሽቷልና ከዛ ሂማን መሳፋት አስቤ ነበር ግን የለኝም። ወይ እሱ እንኳን እኔም የለኝም። እህትሽ ግን አላት አይደል? እና የሷ ብትሰጪኝ። አንቺ አምሻል እንዴ? ሁለቱም አይኖችን እንድታወጣቸው ነው የፈለግሽው? ጥፍር ቀለም ካደለም ያልሻለሽው ሂማን ነው የምትይው። እንኳን አንቺ እኔም ራሱ አይቼ አላቅም። እሺ እንዴ በቃ ተይው አታካብጂ። ምንድነው እንደዚህ ማካበድ? ማይ ተፈርነሽ። ልብሱ ግን ታጥቧል አይደል? አልታጠበም። እጠቢዋ። አንቺ አረገዝሽ እንዴ? መቼ ነው ያረገዝሽው? አንቺ እንደዛ አይባልም። ምንድነው የምትይው? እንደምጪው ስጪ ማሬ። እንኳን ደስ አለሽ። ያው እንግዲህ እመብርሃን ትቅረብሽ፣ የሆድሽን በጀርባሽ ታርግልሽ። አዎ አንቺ አስሬ ምንድነው? አዝኛለሁ ማለት እኮ ነው። እና እንደዛ ነው የሚባለው። ያው እንግዲህ ፈጣሪ በእጁ ይዳብስ፣ ወደ ቀድሞ ሙሉ ጤንነት እንድትመለስ ከልብ እመኝልሃለሁ። ፈጣሪ ጨርሶ ይማርክ። አው ያራምደህ።